የእግዚአብሔር ቃል ያዛችሁ ከኔ ጋር የዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ላይ ያለው ቃል አብረን እንመለከታለን። ስፍራው በጌታ በኢየሱስ ስም አነባለሁ። የእግዚአብሔር ቃል በዚህ ክፍል እንደዚህ ብሎ ይናገራል። ከኔ ጋር በዓለም ዙሪያ ያላችሁ ሰዎች የጌታችን የኢየሱስ ክርስቶስ ትንሣኤ በዓል ስቅለትን በዓል አብረን በእንደዚህ መልክ ያከበረን ሁላችን የጌታን ቃል አብረን እናነባለን። እንደዚህ ይላል ክፍሉ። ኢየሱስም ሆምጣጤን ከተቀበለ በኋላ ተፈጸመ አለ። ራሱን አዘነበለ፣ ነፍሱን አሳልፎ ሰጠ ይላል። እጆቻችሁ ከፍ አድርጉና ኢየሱስ ጌታ ነው በሉት። አንዜ ጨምሩናስ ኢየሱስ ጌታ ነው በሉት። ከዚህ በላይ አንደስ ኢየሱስ ጌታ ነው በሉት። እግዚአብሔር አምላክ ይሄን ቃል በኃይል ተንትን። መንፈስ ቅዱስ በእኛ መካከል በኃይል ይንቀሳቀስ። ኢየሱስን የሚቃወም መንፈስ ካለ የተረገመ ይሆን። እግዚአብሔር አምላክ ስለ ኢየሱስ ክርስቶስ ኃይል ማወቅ፣ ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ መቀበር፣ ስለ ኢየሱስ ክርስቶስ ትንሣኤ ለማወቅ የተሰበሰቡ ቅዱሳን እኔን ባህሪያይ በዚህ ቤተክርስቲያን ላይ የተሰበሰቡ ቅዱሳን በዓለም ዙሪያ ዩቲዩብ ቻናል የሚከታተሉ ሰዎች ሁሉ ላይ ይሄን መልእክት አይምሯቸው ሰርስሮ እንዲገባ የእግዚአብሔር እጅ የሚታይበት ልዩ የመልእክት ቀን እንዲሆን ዘንድ እግዚአብሔር አምላክ ቃሉን በእውቀት እንድትናገር ዘንድ ጸልያለሁ። ጨለማው የተነቀለ ይሆን፣ አውሬ ይነቀል፣ የጨለማ መንግስት ይፈራርስ፣ የእግዚአብሔር እጅ በኃይል ይገለጥ። ስለ ሁሉም ተባረክ በክርስቶስ ኢየሱስ ሕያው ስም አሜን። ለጌታ ክብር ይሁን። ያነበብኩ ክፍል ዮሐንስ ወንጌል ምዕራፍ 19 ከቁጥር 30 ላይ ያለው ቃል ነው ያነበብኩት እና ኢየሱስ ራሱን አዘነበለ ይላል፣ ነፍሱን አሳልፎ ሰጠ ይላል። መታሰቢያ ቀን አይደል? የ2000 ዓመት በፊት ጌታችን ኢየሱስ ክርስቶስ በሰዎች አይን ፊት ያደረገ ግልጽ የሆነ እስካሁን ያልተደበቀ ትልቅ መረጃ፣ በሰው ፊት ተገረፈ፣ በሰው ፊት ተቀበረ፣ እያዩ ተነሳ እና እያዩ ደግሞ ወደ አብ አረገ ይላል። ስለዚህ ይሄንን ስቃይ ቀን ነው የምንመለከተው። ዛሬ የህመም ቀን ነው። ኢየሱስ በጣም የሚታመምበት የሚጨናነቅበት ቀን ነውና አብረን ይህን ቃል አብረን እናያለን። ወደ ትምህርት መልክ ነው የእግዚአብሔርን ቃል አብረን የምናየው። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አዘነበለ፣ ነፍሱንም አሳልፎ ሰጠ ይላል። የመጨረሻ ኢየሱስ በፀሐይ ብዛት በድብደባ ብዛት ኢየሱስ ላይ የተፈጸሙ ህገወጥ የሆኑ ነገሮች በሙሉ በመቀበል በሁሉ መከራ መካከል እኛ ለማዳን ነፍሳችን ለማዳን ለነፍሳችን ለህይወታችን እረፍት ሊሰጥ እረፍት ያጣበት ቀን ነው ዛሬ። ክብር ለኢየሱስ ይሁን እና ጌታችን ኢየሱስ በኢየሩሳሌም ከተማ አቅራቢያ ላይ እርቃኑን ተሰቀለ ይላል። አሁን ሰዎች ወገብ አካባቢ ላይ እንደ ቆንጣ አይነት እንደዚህ ጠምጥሞ የሚያስቀምጡት ልብስ፣ እንደዚህ አይነት ልብስ ኢየሱስ አልለበሰም። እርቃኑ ነው የተሰቀለው። ለዚህ ነው ፀሐይና ጨረቃ ጨለመና አከበሩት ይላል። እርቃን ነበር ይላል። ተሰቃየ ኢየሱስ። ለሁላችን የይቅርታ ኃይል በሱ ላይ እንዳለ ምን ያክል ኃይል እንዳለ በዚህ እንረዳለን። ኢየሱስ ለሁላችን ይቅርታ እንኳን የሚጠይቅበት ቦታ አለ። መስቀል ላይ ይቅርታ የሚጠይቅበት ቦታ እንኳን የተከበረበት ስፍራ ነው። ይቅርታ አንዳንድ ሰዎች ሲጠይቁ ጋብዞ አጠጥቶ አበልቶ የባለፈው ይቅር እንድትለኝ ይፈልጋለሁ ብሎ ጋብዞ ነው። ኢየሱስ ግን ለደበዳቢው፣ ለሚገርፈው፣ ለሚያሰቃየው፣ ለሚያንገላታው፣ ለሚገፈተረው፣ በጥፊ ለሚመታው፣ በዱላ ለሚንቀጠቀጠው ሰው ሁሉ ጭምር መስቀል ላይ በእርቃን አያውቁምና ይቅር በላቸው። አሜን። ቀላል ሰው አይደላችሁ። በክርስቶስ ይቅርታ የመጣ ሕዝብ ነው እና ራሱን አዘነበለና ነፍሱን አሳልፎ ሰጠ ይላል። አይሁድ ለፋሲካ በዓል ለማዘጋጀት ወይም ፋሲካ በዓል ለማክበር
ኢየሱስ ፈጽሞ መሞት አለበት ወይ ከጭኑ አንዱ መሰበር አለበት አጥንቱ መሰበር አለበት በሚል ሕግ ስላላቸው ከጠዋት እስከ 6 ሰዓት ኢየሱስ ያሰቃዩ ነበር። ከ6 ሰዓት እስከ 9 ሰዓት ፀሐይና ጨረቃ ሁሉ ጨልሞ ነበር። ምድርቱ ድቅድቅ ሆነች። ኢየሱስ ብቻ መስቀል ላይ ሆነ። በግራና በቀኝ ያለው በዚህና በዛም በኩል ያሉት ሁለት ወንበዴዎች መካከል ኢየሱስ በርቃኑ ተሰቀለ። እነሱ በስራቸው ነው የተሰቀሉት። ይሄ ግን ፍጹም ጻድቅ ሲሆን ኃጢአት የሌለበት ፍጹም ጻድቅ የሆነ ሰው በርቃን ይቅርታ ይዞ ገባለኛ። ጎን ላይ ያለው ሌቦች መካከል እኛ አለን። በዚህ በኩል ያለው በዛ በኩል ያለው ይቅርታ ማይደረጉ ሰዎች ናቸው። በራሳቸው ስራ የተያዙ ሰዎች ናቸው። ከነዚያ መካከል በመሃል ገባ። የነሱ መስቀል አይሁድ በተፈጥሮ ወንበዴዎችና ሌቦች የሚሰቅሉበት መስቀል በኢየሩሳሌም ከተማ አቅራቢያ ቤራስቄል ተብሎ የሚጠራበት ጎልጎታ አካባቢ ላይ ለሰዎች ለቅጣት ያዘጋጁበት መስቀል አለ። እነሱ ያዘጋጁት መስቀል አለ። የኢየሱስ ግን ድንገተኛ ነው። በስነ ስርዓት ያልተላገ እንጨት ኢየሱስን አሸከሙት። እንዲሁ በቀጥታ ቢያሸከሙ ችግር የለም። ኢየሱስ ከዚህም ወደዛ ከዛም ወደዚህ ለመምጣት ረጅም መንገድን በፀሐይ ምግብ አልበላም፣ ውሃ አልጠጣም፣ አላረፈም። ኢየሱስ ያሰቃያል። ዮሐንስ ወንጌል ምዕራፍ 13 ጀምሮ እስከ 19 ኢየሱስ አላረፈም፣ አልበላም፣ አልጠጣም። የመጀመሪያ ምልክት የደቀ መዛሙርትን እግር አጠበ። ምሳሌ አሳያቸው። አምላክና ጌታቸው ሁኜ ሳለው የናንተ እግር ጎንበስ ብዬ እንደሚያጠብ እናንተ እንዲሁም ከኔ መቀበል አለባችሁ። እነሱን ካስተማራቸው በኋላ 14ኛው ምዕራፍ ላይ ሄዳለሁ አለ። አሜን። አዲስ ነው ባይዞ ሄዳለሁ አለ። እምገባላቸው ቃል አይደለም። አምላካቸው አድርጎ ጌታቸው አድርጎ የተቀበሉት ቀንና ማታ አምላኬ ነው ብሎ የሚከተሉት የአይሁድ ንጉሥ የተባለው የናዝሬቱ ኢየሱስ ሄዳለሁ አለ። ሄዳለሁ ስል ወዴት ሄዳለህ ብሎ ለሚጠይቁትም ጭምር እንደዚህ ብሎ መለሰ። እኔ ብሄድ ይሻላቸዋል። እኔ ብሄድ ይሻላቸዋል። እኔ ካልርኩ አጽናኙ መንፈስ እርሱ ወደ እናንተ አይመጣም። የኔ መሄድ አለ ዝም ብዬ መሄድ አይደለም፣ ለሁላችሁም ስፍራ አዘጋጅላቸው ዘንድ እሄዳለሁ። ተመልሼ በሕይወት እያለኩ ነው፣ ከነሱ ጋር እያለኩ ነው። ስፍራ አዘጋጅ፣ እዚህ አትቆዩም። እኔ እሄዳለሁ፣ እናንተም ተከትላችሁ ትሄዳላችሁ። ይሄ ትምህርት አስጨነቃችሁ። 15ኛው ምዕራፍ ላይ አባቴ ገበሬ ነው አለ። የእውነተኛ ወይን ግንድ እኔ ነኝ አለ። እናንተ ቅርንጫፎቼ ናቸው አለ። በእኔ ሆኖ ፍሬ አልባ የሆነ ሰው ሁሉ ይወገዳል፣ ይቆረጣል፣ ይሰበሰባል፣ ወደ እሳት ይጣላል። በእኔ ሆኖ ፍሬ የሚያፈራ ይልና አብስቶ እንዲያፈራ ይላል። ዙሪያውን ያጥረዋል ወይም አጥረዋለሁ ይልና እውነት እውነት እላችኋለሁ ይላል። ብዙ ፍሬ ብታፈሩ ደቀ መዛሙርትን ብትሆኑ በዚያም አባቴ ይከበራል። እስቲ አሜን። 16ኛው ምዕራፍ ጸሎት ይመስላል፣ ግን አደገኛ ትምህርት ነው። 17ኛው ምዕራፍም እንዲሁ ጸሎት ነው። እኔ ጸሎት ወደ ትምህርት ሲቀየር በጣም ይገርመኛል። አሁን ዮሐንስ ጻፊው ራሱ አይደለ፣ የአይን ምስክር ነው፣ ያያል። ከሁሉም ኋላ ነው መጽሐፍን ለመጻፍ የተነሳው። ኋላ መጽሐፍ ይሆናል ብሎ ላሰብ ልጁ ትልቅ አይዲያ አለው። ከእነሱ ሁላቸውም እድሜ በጣም ትንሽ ነው። ኢየሱስን ይወድ የነበረው ኢየሱስ ልጁ አይደለም ኢየሱስ የሚወደው፣ ኢየሱስ ልጁን ይወደዋል።
ዮሐንስ ኢየሱስን ይወድ የነበረው ይላል። ኢየሱስ ነው የሚወደው። በጣም ተወዳጅ ልጅ ነው። ይከታተለዋል። 18ኛው ምዕራፍ ላይ 12ቱም አንድ ላይ ያሉበት ስፍራ ይሁዳ ሹልልክልክ ብሎ ወጣ። ከአይሁድ መሪዎች ጋር ተገናኘ። ኢየሱስን አሳልፎ ለመስጠት ወጣ። 30 ብር ተደራደረ። ቦምባዴ እንደሚይዙ አይነት ተዘጋጅቶ ወጡ። ዮሐንስ ያያል። ፍለፊት የሆነው ነገር ነው የሚጽፈው። ባይዘይ በጣም ድንቅ ልጅ ነው። እና ማቴዎስ ይጽፈው ነው አለ። አሳጥ ማጃዴ በጣም ከባድ ሰው ነው። ባይዘይ ማቴዎስ ደግሞ እንደዛ አለ። ሂጄ አለ ይሁዳ 3 አርግ የሚሰበው ሰው የሚስመው ሰው ያ እርሱ ነውና ቶሎ ብላችሁ ያዙ አለ። ዮሐንስ ጋር ሲመጡ ጠጋ አሉና ባለፈው አስተምሪያቸዋል መሰለኝ። ጠጋ አሉና ኢየሱስን ማየት አልቻሉም። ስለዚህ አታክልቱ ስፍራ ላይ ኢየሩሳሌም ከተማ አቅራቢ ያለች ወደ ሸለቆ ነገር አለች። በዛች ላይ 11ዱን እዚህ ጋር ሁኑ ብሎ እራሱን ሊገለጥ ይመጣል። ቅድም ዘማሪው ዘመር ኢየሱስ የሞተው በሰው ፍቃድ አይደለም አለ። በእግዚአብሔር ፍቃድ አይደል? ፍቃዱ እንደሆነ የእግዚአብሔር ቀን እንደሆነ ኢየሱስ አወቀና ከተለያየ በስፍራ የተጠሩ ሰዎች ስለማይችሉ እናንተ ቆዩአልና ራሱ መጣላል። እዚህ ከቃሉ ነው የሚለው 18ኛው ምዕራፍ አንብቡ። ወጣ ይልና ማንም ትፈልጋላችሁት አላቸው። የናዝሬቱ ኢየሱስ ነው አሉት። እኔ እኮ ነኝ አለ። ነዘረው የአፉን ቃል። አልቻሉም። ወደ ኋላ አፈገፈጉና ወደቁት የሚል ቃል አለ። ይሁዳም ከነርሱ ጋር ነበር የሚለው ቃል አነበባችሁ? ይሁዳም ከነርሱ ጋር ነበርና አብሮ ምን ሆኑ? ወደቁ ይላል። ተነስቶም ይፈልጋሉ። አሁን ማን ትፈልጋላችሁ አለ። የሰው ክፋት ይሄን ያክል ነው። ባይዞይ ማን ትፈልጋላችሁ ስል የናዝሬቱ ኢየሱስ የአይሁድ ንጉሥ የሚባለው እኔ እኮ ነኝ አለ። ሰው ወርቆ ተነስቶ መልሶ ይይዛል። ያዙት ኢየሱስን እንቃርጉት። የአፍ ቃል ስለሆነ ኢየሱስም እሺ ብሎ ገባ። ኢየሱስን ይወድ የነበረው ወይም ኢየሱስ ይወድ የነበረው ሎሌው ካሱ ጋር ነበር። አየ 11ዱን ደብቋቸው መጥቶ ነበር። ዮሐንስ ሾላልከው መጣ። አይሁዳውያን ባይዞይ ከሮም የመጡ ሰዎችን ዮሐንስን መለየት አይችሉም። ጴጥሮስም ከሆነ ቶሎ ይረዳሉ። ሽማግሌ ነው ሰውየው ጴጥሮስ። ያሳውቃል ድምፁ ደግሞ ምን ይሄኛው አይታወቅም። አደገኛ ልጅ ነው። ስለዚህ እነሱ ጋር ሽውልክልክ ብሎ መጣ። ኢየሱስ አጠገብ ነበር። ምንም ተንኮል አያስብ ያያል። ይሄ ሰው ሁሉ ካለፈ በኋላ የዚህ ሰው ታሪክ እኔ እጽፋለሁ የሚል አይምሮ አለው። እጅን ከፍ አድርገው ከኔ ጋር በእውነት ነው የምላችሁ። አንድን ቀን ቢሆን ስለ ኢየሱስ ሳትመሰክር ሞት አትቀምስም። እጅን ከፍ አድርግና ኢየሱስ ተሉሳን ዘን በኔ ይሰበካል በሉት፣ በኔ ይነገራል በሉት። አንድ ሰው ጮሆ አሜን ይበላኝ። አንድ ቀን ስለዚህ ሰው ነገር እሰብካለሁ፣ ስለዚህ ሰው ነገር እናገራለሁ። አንድ ቀን ጊዜ ያገኛለሁ። አንድ ቀን የእውቀት ባለቤት ሆናለሁ። አንድ ቀን ይለወጥ ይሆናል። አንድ ቀን መንፈስ ያገኛኝ የዚህ ሰው ጉዳይ በአደባባይ ጽፋለሁ፣ እሰብካለሁ የሚል አቅምና ጸሎት ስለነበረው ልጁ ዝም ብሎ ያያል። ዮሐንስ ዝም ብሎ ያያል። በዮሐንስ ፊት ኢየሱስን ያዙት። ዝም አለ። ጴጥሮስ አወቀ። ወዲያው ፈጥኖ ወጣ ይላል። ኢየሱስ ካስቀመጠበት ስፍራ ወዲያው ፈጥኖ ወጣ። ከአይሁድ ሻንጎች ወይም ከአይሁድ ጻፍትና ሻንጎች መካከል የነሱ ሎሌ የሆነው አንድ ማላኮስ የሚባል ሰው ጆሮውን ቆረጠው ይላል። ጆሮ በተፈጥሮ ሾልክላካ ናት። ሰው አስቦ አልሞ እንኳን ለመቁረጥ ታስቸግራለች። ደብቆ የነበረው ብለዋ አወጣና የመለኮሳን ጆሮ ምን አደረገው? ቀኝ ጆሮን ቆረጠ ይላል። ባይዞ አደገኛ ሰው ነው። ባይዞ ቀኝ ጆሮን ቆረጠ ይላል። አይሁድ ክሱን ቀየሩት።
ኢየሱስ የሚባል የአይሁድ ንጉሥ የተባለው በወታደሮችን የኛ ቡድን እየጨረሰ ነው። የነሱ ሎሌ ነው። ደግሞ ገመድ ያስዙት፣ ብላዋ ያስዙት። ኢየሱስን ለመያዝ እነሱ ያዘጋጁት ማተሪያ የያዘው ልጅ ቆረጠው። ፈጥኖ ወጣና ቆረጠው። ትዕግስት የለውም ጴጥሮስ ጋር። ይወደዋል፣ ፍቅር አለው። ምንም ሆኖ ይኑር ነው የሚለው። በጣም ልምድ አለው። ቁርጥ አድርገው ነጣል አድርገው። ኢየሱስ በአይሁድ መሪዎች ፊት እንደዚህ ተይዘው ከሮም የመጡ ሰዎች አሉ፣ ከኢየሩሳሌም የመጡት አሉ፣ ከጢሮሳ ከሲዶና የተሰበሰቡት አሉ። ጻፍትና ሻንጎ የሚባል በእነሱ ፊት ኢየሱስ ተያዘና ጴጥሮስ የቆረጠው ሎሌውን ጆሮ ተመለከተና ወዲያውን ጆሮ ምን እንዳረገ አላቅም ተከለው። አስተካክ ይቅርታ ፕሮግራም ላይ እኮ ነው ያለው። እንዴ እልክ የሚወጣበት አይደለም። እልክ የሚወጣበት ነገር ስላይደለ ይቅርታ ፕሮግራም ላይ ነው ያለው። ወዲያውን ጴጥሮስ ምን አለ መሰለህ 33 ዓመት ሙሉ እኮ ዝም ያለው እኮ እችን ለማስተማር ሲፈልግ ጴጥሮስም ዝም ማሰኘው። ሰይፉን ያየ ሰገባውን ያየ የተደበቀበት ከውስጥ በኩል ቀምስ ነው የሚለብሰው ሁሉ ከውስጥ በኩል ሰይፉን አስቀምጧል። ፍራቻ አለው። ባይዘው አሳ አጥማጅ በረሃ ላይ ነው የሚተኘው ሰውዬው። ተከተለ ሲል ተከሻው ሲነካ ሰይፉን ጭምር ይዞ ነው የመጣው። 33 ዓመት ሁሉ ኢየሱስ ያያታል። ግን አንድ ቀን ትወጣ ትሆናለች። እቺ ሰይፍ ሲወጣ ትምህርት ይሰጣል። ለ12 ሙሉ ነው ትምህርት የሚሰጠው ብሎ ደብቆታል። የመለኮሳ ጆሮ ከቆረጠ በኋላ ጴጥሮስ አለ ቶሎ አለ ሰይፍን ወደ ሰገባው መልስ። ሰይፍ የሚያነሳ በሰይፍ ይጠፋል። ቀጣይ ከኔ በኋላ እኔ ሲሄድ ዮሐንስ ወንጌል 14 እኮ ነው ያመጣው። እኔ ሲሄድ የሚመጣው ጰራቅሊጦስ የሚወይ አጽናኙ መንፈስ በአንተ ላይ ሲመጣ አንተ የምትሰራው ስራ አለ፣ የሐዋርያ ስራ የሚባል አለ። አንተ የኔ ተከታይ ነህ። ስለዚህ የኔ ሐዋርያ ስለሆንክ ቀጣይ ያንተ ስራ ሐዋርያ ስራ ብሎ ሲሰየም በሰይፍ መስበክ አትችልም፣ በይቅርታ መሆን አለበት። መልሰው ሰይፉን አለ ለመናገር ሲፈልግ 33 ዓመት ዝም አለ ኢየሱስ።